እንዴ ድንግል ያልሆነ ሰው ፈጣጣ ነው። ቁልጭ የትኛውም ጎረምሳ ቤት ይሄዳል። እኔን ተመልከችን፣ ከቤቴ አልወጣም ውዴ። በቃ ቤቴ ውስጥ ነው ቁጭ የምለው። አይኔ ክርትት ነው የሚለው። እንዴ ምን አይነት የቤታ ድንግል ነሽ ወይ? ገብርኤልን አንዳንዴ የሚጠይቁኝ እስኪ ጋይስ ልብ የሆነ ቦታ ነው ያለው። እስኪ አላዳምጥና ትንሽ እነ ጎረምሶቹን እናስገባለን። ቆይ እስኪ ጦርነት እንዴት አያችሁትኝ ውዶቼ? እንደው ቤታዬ እኮ ሰሞኑን የጠፋሁትኝ ወደ እኔ እንዳይዞር ነው። እኔ ግን ሄለን አንድ ነገር ዋይላቸው በእግዚአብሔር ዝም ብለሽ ተነስተሽ ስደቢኝ። ይሄን መልእክት አድርሱልኝ። ሄለን መቼስ ታይሆናል ኢንሳይደሮች አድርሷትኝ። ሄለን እባክሽን እርግጥ አርጊና ለአንድ ሳምንት ስደቢኝ እባካችሁን። ወይ እሱ እናት ናት ውዴ፣ እሱ እናት ናት። እኔ አባት እናት ናት። የእናትን የተወሰደው እሺ አባ ይቅርታ። አንዱ ልጅ እዚህ ጋር ነገር ጽፎ ነው። ሄለን ኢንሳይደሮች አድርሱላት። ለምን እንደምላችሁ ታውቃላችሁ? ይሄንን ኮመንት ላይ ሊሞቱ ደርሰዋል። አንዲቷማ በውስጥ ጽፋላ በቃ ሊሞቱ በቃ እንዲደፈጥ ብሎ ታንቀው ሊሞቱ። እሷ የምታወራው ስለከበደ ኮመንት ላይ እንዳለ ሰው ሁሉ ቤታ ልትሞቱ ነው እንዴ ውዶቼ? ወይ ስደብኝና እስኪ ትዳራቸው ይስመርላቸው፣ ህይወታቸው ደስ ይበላቸው። እንደው ደስ እስኪ ህይወታቸው ፍልቅልቅ ይበሉ እስኪ። አይ ማርያም እኔ እኮ ግራ ገብቶኛል እኮ። በውስጥ ሁሉ መቤቴ በውስጥ ሁሉ ሄደውላት ይጽፉላታል። በውስጥ ሁሉ ማርያምን ቴክስቱ መለጠፍ እችላለሁ። በውስጥ ሁሉ ሄደው ማለት ነው ስለኔ ይጽፉላታል። እንደዚህ ፎቶ ያወጣችሁ እኮ ቤታ ናት ምናምን ነገር ለእንትና ልካላት ምናምን ይባባል። አስባችሁታል? እኔ ለጂጂ ፎቶ ልኬላት ምናምን ይሄን ያህል ሊሞቱ ደርሰዋል። ቅንዝራ ቆይ አንዴ እዛ ትንሽ ላዳምጥ። እኔ ምንም አይክፋ ወይኔ ግን ጋይስ እንዴት ነው ማስረዳችሁ ዶች? ምንም አይክፋችሁ፣ ይሳደቡ። ላይክ እዚህ ቲክቶክ ላይ እየመጣው ሄደው ይስደባችሁ፣ ይበረግድላችኋል። እግዚአብሔር በሸነና ነው የሚያደርግላችሁ። እኔ የምትወዱኝ ሰው እኔ ስሰደብ ምንም አንድ አይነት ስድብ ነው የሚሳደቡት። አለቀ። እዚህ ቲክቶክ ነዋሪዎች በቃ አንድ አይነት ወይ ፊቴን ይሰድባሉ፣ ወይ ቤተሰቦቼን ይሰድባሉ፣ ወይ ምናምን በቃ አንድ አይነት ነገር ነው ጋይስ። ሌላ የተለየ ነገር አያመጡ። እሺ አሁን እናዳምጥ። ጦሪውን ትታችሁ ጋይስ ይህንን የእንትናን ጉዳይ በምን አየር እኔ አላወራም ጋይስ። እኔ አስተያየት አልሰጥበትም። የጆከርና የሙኒትን እንዴት አያችሁት ጋይስ? እንዴት አያችሁት ውዶቼ? በስሱ ንገሩኝ። እንዴት አያችሁት ጋይስ? ኮሜንት ላይ ጻፉልኝ። በጣም እንዳትረግጣችሁ እንዳትሄዱ። እንዴት አያችሁት? አልመጣም በሏቸው ፍራይዴዎችን። እንዴት መጫወት ስፈልግ ይሄዳለሁ። ራሴ መጫወት ስፈልግ ይሄዳለሁ። አልመጣም፣ አልሄድም። እኔ ሰዓት አለኝ ጌም የምጫወትበት። አይኑ ይሄን ሳምንት አልተጫወትኩም፣ ባለፈው ሳምንት አልተጫወትኩም። በደንብ እንደምጫወተው አውቃለሁ። አታስቡት ለሱ ላሰው። ፏዲዬ ቁስል ትወዳለህ ውዴ? ላጥ አድርገህ ብላው ውዴ። እሺ ፏድ አሁን አንተ በደንብ ታስታውቃለህ። ቁስል ተራ ላይ ነህ። ይሄ ገማ ተራ ምናምን፣ የሰንጋ ተራ፣ የስጋ ተራ እና ፏዲዬ ላጥ እያደረክ ብላው። እሺ እኔ አባት ቁስል በጣም ነው የሚወደው ፏድ ጋይስ። በጥብጣም ጠጣው በጁስ መልክ ነው አባት። ሄኒ አሁን አልመጣም። ሄኖክ አሁን አልመጣም። ሻንዴ ቁም ነገር ላይ ነኝ። አልመጣም ሄኖክ። ስጨርስ እንሰባሰባለን፣ እንቀውጠዋለን። ልጨርስ እመጣለሁ። እሺ ስጨርስ ሄኒ ሀሳባችሁን ቶሎ አቅርቡልኝ። ቶሎ በሉ። አልሰጡኝም። አንበሳቸው ለአንድ ነው የሰጡት። ይሰጡኛል። ወሬኛ ይላል። አሁን ለምን ሄኖክ አትሰጠኝም? አንዴ ቆይ ሄኖክ ወሬ ላይ ነኝ። የሙኒትና የጆከር ላይ እንዴት አያችሁት ጋይስ? ወይም ደግሞ መቼስ እዚህ ቲክቶክ ላይ የማን ደጋፊ ናችሁ ንገሩኝ። ሂዊ ቆይ ስወጣ ያዋለው ማለት ንገሩኝ። ሙኒት ቸግና የማን ደጋፊ ናችሁ? መቼስ እዚህ ቲክቶክ ላይ ሙኒት ግን ትንሽ የነሱ ትንሽ ይከብዳል ጋይስ። በመሃላቸው ትልቅ ሰው ገብቶ ካልንተና ካላለው ከባድ ነው ጋይስ። ይሄ ነገር ሳይው ኬዙ የነሙኒ ጥንክርክር ያለ ነው ጋይስ። ማርያምን ሳይው ኬዙ ጥንክርክር ያለ ነው።
በይቻው አታነካኪኝ። እኔም አላልኩኝ ውዶቼ። እኔማ እዛ ለመስማት እኮ በቃ ችኩል ብዬ እንደው አንድ ቀን ቦሬ ግን ድፍት ሙኒ በዚህ ልክ መገኘትሽ ያሳፍራል። ቆይ እስኪ እኔ አሁን ኤግል ወልደ ጊዮርጊስ እንደሆነ አላውቅም። ኤግል እኮ ወልደ ጊዮርጊስ ነው። ታዲያ እሱ ለማንም አለ እንደሚያወርደው አለች። ቲክቶከር አይደለሁም ትላለች። ማን ኒክ እንደቀየርኩለት ታውቃለች እንዴ? እሺ እዚህ ጋር ያላችሁ ኤግል ማን እንትና ነው እንዴ? አንተ ኧረ ምን አለ አንድ ቀን እንኳን አታቀምሰኝም እንዴ? አንተን ሳልቀምስ ይኸው ቲክቶክ ልንሰናበተው ነው። ያንተን ሳቀምስ ቲክቶክ ልንሰናበተው ነው። እስኪ ቆይ እንሂድበት። ማን ነው? ወልደ ጊዮርጊስ ወልደ ጊዮርጊስ ወይ ደግሞ ደጎት ሄዱብኛል። ይቅርብኝ። እኔስ የኔ ይቅርብኝ ጋይስ፣ ወይ ይቅርብኝ የራስቸው ወይ ወልደ ጊዮርጊስ የራስቸው ሰይጣን አለ ወይ? ሰይጣን እኮ ክፋቱ ጆሮዬ ላይ መጣ። በቀኝ መጥቶ ሲበጠብጠኝ ካፌ ወጣው። ይቅርታ ውሸቴን ነው። አልፈልግም በወርቁ ይብቃኛል። አልፈልግም። ወደ ጊዮርጊስ ቀልዴን ነው ቀልዴን። ሰይጣን አሳሳተኝ ውዶቼ። ሰይጣን ነው በሉ። ሰይጣን አሳስቷት እንጂ ቤት ታፈልግ አይደለም ውዶቼ። አስታውሳችሁ ሪሜምበር ወርቅ ምና እስካሁን ድረስ ያለው ነገር እኮ ታሪኩ እኮ ነው ውዶቼ። በልደት ወርቅ የተነሳ ውሸቴን ነው። እሺ ወልደ ጊዮርጊስ እራስችሁ ሰይጣኑ ያጅማሉ ሙሰቹ። እሺ ጀመረ ዲኮረድ አለበት 3700 ድርሃም። ማን ነው እሱ? ማስፈልጋቸውን እፈልጋለሁ። በውስጥ በኩል ቀልድ አይደለም፣ ሲሪየስ ነው የምነግርሽ። አሁንም በውስጥ ልታወሩ ነው? ወይኔ እናቴ። እሺ በውስጥ ሊያወሩ ነው ድጋሚ። ኦኬ ሙኒትና ሙኒት እየሳቆ ነው። ደስ ሲል በውስጥ ሊያወሩ ነው ጋይስ።